መከራችሁ። እኛ ስናድግ ዶሮ ጦጣ እየጠበቅ ማርያም ላይ አንጀቴ ነው የምነግራችሁ። አትሳቂ አንቺ አትሳቂ። አሁን ልብስ የለንም፣ ሆዳችን አይጠግብ፣ ልብስ የለንም። ጦማችንን ጦጣ ጠብቁ እንባላለን። ሌሊት እናድያለን። ጤዛ እየጣስን ጦጣይቱን አናዲናት፣ እህሉ አይዲን፣ እኛ እንዲን ምሳችን እስትመጣልን ድረስ አይን እያየን ጎራ ጎራ እያየን እየተከጀልን ፀሐይ የወጣ ጊዜ ናችን ምሳችን ትመጣልናለች። እንደገና ያችን ጎርሰን እንጨት ስንሰበው ልጁን ስናግድ እንውላለን። ማታ እንመጣለን። ዘመዶቻችን አረሙለው እናቶቻችን አረሙላ እናታችን እንጀራ ስጋግር ማብሪያት እናበራለን። መቆያ እናገር እንደገና ያችን ተባስላ በቃ ጊዜ ናችን ራበልተን እንተኛና እንዲያፍታ መልሰን እንዲሞዛችሁ ጦጣ ተነሱ ሂዱ ተነሽ ይባላል። እኔ ለራሴ ከሰቅሱኛል። ጤዛ እየጣስኩ እንደገና ታዲያለሁ። እናንተ ዛሬ ጠዋት ቁርስ ትበላላችሁ፣ ክብሩ ይስፋ በድላችሁ ቀጥ ብላችሁ ምሳ ትበላላችሁ። እንደገና መቅሰስ ይባላል። ማታ እራት ይበላል። በቀን 4 ጊዜ እየተበላ ትምህርት ወንበር ላይ ቁጭ ብላችሁ ትውላላችሁ። እዚህ ላይ ደግሞ የኛ ጦር ይሄንን ያመጣላችሁ ለእናንተ የኛ ሁሉ ስቃይ፣ ያ ሁሉ ራብ፣ ያ ሁሉ ብርድ ያ ነው ለእናንተ አሁን ይሄን ቀን ያመጣላችሁ ይሄ ስለሆነ አሁን እናንተ ደግሞ ትምህርታችሁን እየተማራችሁ የኛን ዋጋ እንድትከፍሉ የኛን ውለታ እንድትከፍሉ እኛን እንድትጠውሩ እኛን እንድትንከባከቡ ጠንክሩ። አንድ ዲቃላ ይዛችሁ ብትመጡ እናንተም ታካላችሁ፣ እኛ ለፍተን ልፋታችን እንዲያልሆነ የሆነ እና ጠንክሩ ልጆች። የእናንተ ቀን ጥሩ ቀን ነው፣ የምትየቀን ነው፣ ጥሩ ቀን ነው። ጠንክሩ ነው የምላችሁ። እንዲሰሙ ነው ልጆች።